እሺ ዛሬ በቃል ምስረታ እንቀጥላለን። ባልኩት መሰረት ቃላት እንዴት እንደሚመሰርቱ እናያለን። ቃላት ስንጽፍ ደግሞ ቃላት ውስጥ የምንፈጽማቸው የአንድ ፊደል ልዩነት ምን ያህል የትርጉም ለውጥም እንደሚያመጣ እናያለን። ግን ከዛ በፊት መጀመሪያ ማየት ያለብን ቃላት ከመጻፋችን በፊት መጀመሪያ የምንሰማቸውን ቃላት በደንብ ማዳመጥ እንዳለብን እንዳውም እዚህ ጋር አራቱ የቋንቋ ክህሎቶች ማሰብ አለብን። ስለዚህ መጀመሪያ የምንሰማውን ቃል በደንብ ማዳመጥ ያስፈልጋል። ካዳመጥን በኋላ ነው ያንን ቃል ሲነገር የቱ ጋር ይጠብቃል፣ የቱ ጋር ይላላል፣ የቱ ጋር ይረዝማል፣ የቱ ጋር ያጥራል የሚለውን በደንብ ማየት ያስፈልጋል። ከዛ በኋላ ካዳመጥነው በኋላ በደንብ ያንን ቃል ደጋግመን መናገር ያስፈልጋል። ዱበቹ የሚለው ደጋግመን እንናገራለን ማለትም ደጋግመን ስንናገረው ቃሉን በደንብ የመያዝ አዝማሚያ ስለሚኖር ከዛ ከተናገርነው በኋላ ደግሞ ወደ መጻፍ ነው የምንሄደው። ስንጽፈው ቀጥታ ቃሉን እንደሰማነው እንጽፈዋለን ማለት ነው። ስለዚህ የሚረዝምበት ቦታ አርዝመን፣ የሚያጥርበት ቦታ አሳጥረን፣ የሚጠብቅ ቦታ አጥብቀን፣ የሚላላ ቦታ አላልተን እንጽፋለን። ከዛ በኋላ የጻፍነውን ደግሞ ትክክል መሆኑን አንብበን እናየዋለን። ካነበብን በኋላ እነዚህ የጻፍናቸው ቃላቶች ትክክል ናቸው አይደለም የሚለውን ቼክ እናደርጋለን። ይሄንን ሁሉ ከጨረስን በኋላ ቃላቶቹ ትክክለኛ ትርጉም ይሰጣሉ የሚለውን ለማወቅ ይረዳናል ለማለት ነው። ይሄንን ካረግን በኋላ አሁን ቀጥታ የምንሄደው ወደ ቃላት ምስረታ ወይም ቃላቶቹ እንዴት እንደሚጻፉ ይሆናል። እነዚህ ቃላቶች አብዛኛው ጊዜ ቃል ሲመሰረት ያው የድምጾች ቅንብር ነው። እነዚህ ድምጾች ከሁለት በላይ ሊሆኑ ይችላሉ። እነዚህ ስናመጣቸው አንድ ላይ ለምሳሌ እዚህ ጋር ያስቀመጥኳቸው እንደ ምሳሌ ያሉ እንደ ምሳሌ ያስቀመጥኳቸውም እነዚህ ድምጾች አንድ ላይ ሲመጡ የሚሰጡ የተለያዩ ድምጽ በረዘመ ባጠረና እንዲሁም ደግሞ በላላና በጠበቀ ቁጥር የሚሰጠው ትርጉም የተለያየ መሆኑን ለማሳየት ነው። ለምሳሌ አሁን እና አንድ ላይ ሲመጡ ና የሚለው ድምጽ ይሰጠናል። ከዛ ከማ ጋር ሲደመር አንድ ላይ ነመ የሚለው ወይ ሰው የሚለውን ቃል ይሰጠናል። ሰው ማለት ያው ሰው ነው። ከዛ ሌላ ግን አንዳንዴ አወዛጋቢ ቃላቶች ይኖራሉ። እነዚህ አወዛጋቢ ቃላቶች በትክክል የማይጻፉ ከሆነ የሚሰጡን ትርጉሞች የተለያዩ ናቸው ማለት ነው። ለምሳሌ አሁን ጋ የሚለው ድምጽ እና ራ የሚለው ድምጽ አንድ ላይ ሲደመር ገራ የሚለው ቃል ነው የሚሰጠን። ገራ ማለት ደግሞ ሆድ ማለት ነው። በሌላ በኩል ደግሞ ጋ የሚለው ድምጽ የሚረዝም ከሆነ በመጀመሪያው እና በራ በኩል ያለው ድምጽ የሚያጥር ከሆነ ጋራ የሚለው ይሰጥና ተራራ የሚለውን ትርጉም ይሰጠናል። በሶስተኛ ደረጃ ጋ የሚለውና ራ የሚለው ሁለቱም አጥሮ የሚጻፍ ከሆነ ደግሞ ገራ የሚለው ደግሞ ወድ የሚለውን ቃል ይሰጠናል። ስለዚህ እነዚህ ቃላት በትክክል የማይጻፉ ከሆነ የሚሰጡን ትርጉም የተለያየ ይሆናል። መልእክት ማስተላለፍ ሳንችል እንቀራለን ማለት ነው። ማስተላለፍ የፈለግነው መልእክት ሳናስተላልፍ እንቀራለን። በተጨማሪ ለምሳሌ አሁን ሌላ ቃል ብንወስድ ሀር ሲደመር ሬ የሚለው ሀሬ የሚለውን ቃል ይሰጠናል። ይሄም አህያ ማለት ነው ትርጉሙ። በሌላ በኩል ደግሞ አሁንም ራሱ ሀር ሲደመር ሬ ሀሬ ይልና ጠርገን የሚለውን ቃል ይሰጠናል። ጠርገን ማለት እኛ ጠርገን የሚል ማለት ነው። ሲያጥር ደግሞ አሁን ሃም ሬም ሁለቱም ሲያጥር ሀሬ የሚለው የሚሰጥ ሲሆን ጠረገ ይላል። ይሄ ሌላም ትርጉም ይሰጣል። ሀሬ እሱ ጠረገ የሚለው አኒ ሀሬ የሚለው እዛ ጋር ለአንድ ሰውም ይሆናል። ለእኔም ይሆናል። ሀሬ ማለት ጠረኩም ይሆናል። ጠረገ ጠረኩ የሚለውን ያንን የሚወስነው ባለቤት
ይሆናል ማለት ነው። እንትኑ ሳብጀክት የምንለው ሳብጀክቱ እኔና እሱ ሲሆን የተለያዩ ነገሮችን ይሰጣል። ሌላ ደግሞ አጥብቀን እዛም ሀርህ የሚለውን ደግሞ ስናደርግ ጠረግን የሚለውን ትርጉም ይሰጠናል። የመጀመሪያው ጠረግን የሚለውና ጠርገን የሚለው ልዩነቱ የአንዷ ኤ ፊደል ወይ ደግሞ ኢ ፊደል ናት። ስለዚህ እያንዳንዱ ቃል ሲጻፍ የምንጠቀማቸው ወርዶች በጣም ጥንቃቄ ይፈልጋሉ። ምክንያቱም አንድ ፊደል ተጨመረ ተቀነሰ ማለት ትርጉሙን የተለያየ ያደርጋል ማለት ነው። አብዛኛው ጊዜ የሚጻፉ ቃላት ብዙ ስህተቶችን እንደ ስድብም ሊሆኑ ስለሚችሉ ማለት ነው። ከዚህ ውጪ ብዙ ቃላቶች አሉ እዚህ ላይ ያልተጻፉ፣ ግን አሁን ለማሳያ ያህል ነው። ስለዚህ ቃላቶችን ስትጽፉ መጀመሪያ ድምጾቹን በደንብ ማዳመጥ ነው። የቱ ጋር ይረዝማል፣ የቱ ጋር ያጥራል፣ የቱ ጋር ይላላል፣ የቱ ጋር ደግሞ ይጠብቃል የሚለውን ምላሳችሁ ላይ ቃሉን ስትናገሩ በደንብ ማዳመጥ ነው፣ ወይ ሰዎች ሲናገሩ። ከዛ በኋላ ያዳመጣችሁትን ቃል ደጋግማችሁ ራሳችሁ ማለት መናገር፣ ከዛ ያንን ቃል እንደገና መጻፍ እና መጨረሻ ላይ ማንበብ። ይሄ ቀላል ነው። በአማርኛ አንድ ቃል ስትናገሩ ቃሉ የቱ ጋር እንደሚጠብቅ የአማርኛ ቃል ራሱ ማለት ነው የቱ ጋር እንደሚላላ የቱ ጋር ደግሞ እንደሚረዝምና እንደሚያጥር በቀላሉ መረዳት ስለሚቻል ማለት ነው። ይሄ ማለት ምንድነው? በሌላ በኩል አንድ የአማርኛ ቃል ሲጻፍ በሳሊስ እና በሳዲስ ሲጻፍ ልዩነቱ ምን እንደሆነ፣ እንዲሁም ደግሞ በግዕዝ እና በራብዕ ሲጻፍ ልዩነቱ ምን እንደሆነ በግልጽ ስለሚታወቅ ማለት ነው። ከዚህ በተጨማሪ እነዚህ ቃላት ሲጻፉ ከጻፋችሁት በኋላ ቀጥታ ትርጉሙ ምን እንደሆነ አንድ ላይ እያያችሁ መሄድ ይቻላል። ስለዚህ በዚህ ሁኔታ እንቀጥላለን። ቀጣይ ደግሞ ሌሎች ነገሮችን አብረን እናያለን። ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ፣ ኮሜንትም መስጠት